ስራ መስራት ፈልገው ነገር ግን እጃቸው ላይ አነስተኛ ሳንቲም ያላቸው ሰዎች ሊኖሩ ይችላል። ቢዝነስ ለመጀመር የሚያስፈልጓቸውን ማሽኖች በአነስተኛ በመካከለኛ ስኬል እና በከፍተኛ ስኬል በተለያዩ አይነት ደረጃ እናመርታለን ማለት ነው። ዝቅተኛውን 470 ሺህ፣ መካከለኛው አሁን ያለንበት ደግሞ 810 ሺህ ጀምሮ እስከ 1 ሚሊዮን ድረስ። ይሄ ማሽን 185 ግራም ሳሙና ከ8 ሺህ እስከ 12 ሺህ ድረስ መስራት ይችላል። ማርኬቱ ላይ እየሰራ ያለው ሰው ከሚያገኘው ትርፍ የተሻለ ትርፍ ማግኘት ይችላሉ። ማሽኑን አመረትንለት፣ ምርት ማምረት ስልጠናውን ከነ ፎርሙላ ሰጠነው፣ ጥሬ እቃዎችን የሚያገኝበትን አድራሻዎችን ሰጠዋለን። ራሱ ጥሬ እቃውን እንዲያመርትም ደግሞ ከፈለገ እናሰለጥነዋለን። በአምስተኛ ሁኔታ ደግሞ የማሸጊያ ሁኔታዎችን አመቻችተንለታል። ሙሉ ነገሩ ተሟልቶለታል። ፋይበር ግላስ ላይ፣ ፖክሲ ላይ ፈሰስ ሳሙና ስልጠና፣ የደረቅ ሳሙና ስልጠናዎችንም እንሰጣለን። የከሰል ማምረት ሂደት ስልጠናዎችንም እንሰጣለን። ስራ እንደ ሰሪው ነው ብለን እናምናለን። ያመረተው ሰውዬ ወይም ስራውን እየሰራ ያለው ሰውዬ ማርኬቲንጉን ወይም ደግሞ የገበያ ሁኔታውን የሚሄድበት ርቀት ነው የሚወስነው።